ዘመኑ የድረ እውነት ዘመን ነው። የመረጃ ማጥለቅለቅ ዘመን ነው። ሐሰተኛና ስሜት ቀስቃሽ መረጃዎች ዓለምን ያጥለቀለቁበት ሀገራችንንም ያጥለቀለቁበት ዘመን ነው። የመረጃ ግራ መጋባት ያጋጠመበት ዘመን እንደመሆኑ መጠን በመረጃ ግራ መጋባት ውስጥ ደግሞ የውሳኔ ግራ መጋባት፣ የግንዛቤ ግራ መጋባት፣ የእውቀት ግራ መጋባት ስለሚያጋጥም በእንደዚህ አይነት የፖለቲካና የሀገር መንግስት አውድ ውስጥ የኮሙኒኬሽን ክህሎት እና ዘመኑን የዋጀ እውቀትና ግንዛቤ የሚያስፈልግ በመሆኑ ይህ በሌለባቸው አካባቢዎች ከአመራሩ ጀምሮ አባላት እንዲሁም ህዝቡ ለውዥንብር እየተዳረገ ለግራ መጋባት እየተዳረገ ስሜት ቀስቃሽ መረጃዎች የበላይነት የሚይዙበት ሁኔታ እየተፈጠረ የታሰበውን ሰላምና መረጋጋት እንዲሁም ሀገራዊ ብልጽግና ለማረጋገጥ በሚደረገው ሂደት ላይ የራሱን አሉታዊ ተጽዕኖ እየፈጠረ ስለሆነ ይህንን የተገነዘበ የኮሙኒኬሽን ማህበረሰብ መገንባት እውቀት ክህሎትና እውነትን መሰረት ያደረገ የኮሙኒኬሽን አካሄድ መከተል አስፈላጊ በመሆኑ ይህን የተመለከተ ስልጠና በሁሉም ክልሎችና ከተማ አስተዳደሮች በመስጠት የኮሙኒኬሽን ክህሎታችንና እውቀታችን አንድ ደረጃ ከፍ ብሎ የድረ እውነት ዘመንና ፈተናን በሚመጥን ደረጃ ዝግጁነት እንዲኖረንና አሁን ላለውም ሆነ ከፊታችን ለሚገጥሙን አጠቃላይ ፈተናዎች የማይበገር የኮሙኒኬሽን ክህሎት መገንባት ያለመ ስልጠና ለማዘጋጀት በተደረገው ጥረት አዲስ አበባ ከተማ አስተዳደር የመጀመሪያውን የማስጀመሪያ ፕሮግራም እኛ ጋር መካሄድ አለበት፣ ስልጠናው ከኛ መጀመር አለበት ብሎ ቀድሞ እቅድ አውጥቶ ተዘጋጅቶ ንቅናቄ ፈጥሮ በዚህ መልክ የማስጀመሪያ ፕሮግራም በማዘጋጀቱ ለአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት እና ለእናንተም እጅግ ላቅ ያለ ምስጋናዬን ላቀርብላችሁ እወዳለሁ። ፊታችን ብሩህ ነው፣ መንገዳችንም ቀና ነው። በመደመር መንገድ በመደመር እሳቤ የሚመራው የፓርቲያችን እንዲሁም የመንግስታችን አካሄድ በኮሙኒኬሽን ስራዎች በመደገፍ የመረጃ የበላይነት የትርክት የበላይነትን በማምጣት የሀገር መንግስት ግንባታንና የሀገራችንን ብልጽግና እውን ለማድረግ በሚደረገው ሂደት ውስጥ በቂ እውቀት፣ በቂ ክህሎት፣ በቂ ግንዛቤ የያዙ የኮሙኒኬሽን አመራሮችና ባለሙያዎችን ለማፍራት ከፍተኛ ጥረት እየተደረገ ይገኛል። ባለፉት ዓመታት በተሰጡ ስልጠናዎች የአመራሩና የባለሙያዎች ግንዛቤ እየተሻሻለ ከፍ እያለ በህዝብና በፓርቲ መካከል ያለ መተማመን በመረጃና በእውቀት ላይ የተመሰረተ ግንዛቤ ከፍ እያለ የመጣ መሆኑ እንደተጠበቀ ሆኖ የድረ እውነት ዘመን ፈተናው አሁንም ያለ በመሆኑ ከፊታችንም እጅግ በጣም እየተወሳሰበና ደረጃውን ከፍ እያደረገ የሚመጣ በመሆኑ ያን የሚመጥን ክህሎት ግንዛቤና ቁርጠኝነት ማምጣት መፍጠር እና በዛ ደረጃ የኮሙኒኬሽንና የህዝብ ግንኙነት ስራዎቻችንን መስራት አስፈላጊ በመሆኑ በዚህ ደረጃ አምራችሁ ተውባችሁ ለስልጠናው በአካልም በስነ ልቦናም ተዘጋጅታችሁ የተገኛችሁ የስልጠናው ተሳታፊዎች እጅግ በጣም ላመሰግናችሁ እወዳለሁ። ስልጠናው በአዲስ አበባ ከተማ ይጀመራል። በሁሉም ክልሎችና ከተማ አስተዳደሮች ይካሄዳል። በዚህ መንገድ ያሁኑ እጃችን ላይ ያለውንም ስራ እየሰራን ከፊታችን የሚጠብቁ ትላልቅ ስራዎችንም በስኬት ለመወጣትና የፓርቲያችንን ስኬት የህዝባችንን መሻት ለማሳካት በሚደረገው ሂደት ውስጥ በኮሙኒኬሽንና በመረጃና በትርክት የበላይነት ከፍ እናደርጋለን፣ እንደግፋለን።